እስላም ክርስቲያኑን ባንዱ ሎጦማቸው እስላም ክርስቲያኑን ገጠመ ጦማቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው እነሆ የሁዳዴ ጾምና የሮመዳን ወር ገጠሙ። በአንድ ሰሞን ሁለቱ ትላልቅ ጾሞች ገቡ። ሁለት ሃይማኖቶች በአንድ አገር ተዛምደውና ተጋግዘው የኖሩ ተዋደውና ተዋልደው አገር ያቆዩ ሁለት አማኞች አንድ ላይ በጋራ የሚያስቡትና የሚያሳልፉት የተለያየ ግን የጋራ ጾም። እንዲህ ባለ ሁኔታ በተመሳሳይ ወቅት የሚጾሙና የሚጸልዩት ኢትዮጵያ ውስጥ ብቻ ሳይሆን አይቀርም። የአንድ አገር ዜጎች የተለያየ ሃይማኖትም የሚከተሉ ሰዎች በተለያየ የዘመን ቆጠራ ስልተው ሁነኛ ወሮቻቸው ላይ ደርሰዋል። የኢትዮጵያ ኦርቶዶክሳውያንና የኢትዮጵያ ሙስሊሞች በአንድ ሰሞን በአንድ ላይ የሚያሳልፉት ይህ የጾምና የምህላ ወቅት በእርግጥም አብዝተው የሚፈልጉት በጥብቅ የሚያከብሩትም እንደሆነ አማኞችም አባቶችም ይናገራሉ። እንዲህ ባለ ሁኔታ ሁለት ሃይማኖት በአንድ ሰሞን ተመሳሳይ መንፈሳዊ ተልእኮ ውስጥ የሚገኘው ምናልባትም ኢትዮጵያ ውስጥ ብቻ ሳይሆን አይቀርም። ሮመዳንና ሁዳዴ በተመሳሳይ ጊዜ ውስጥ ይከበሩ ዘንድ የሚያደርግ ማህበራዊና ታሪካዊ ምክንያት የሌላቸው አያሌ ሀገራት አሉና ይህንን ለኢትዮጵያ ብቻ የተሰጠ ጌጥ አድርጎ መመልከትም ልክ ይሆናል። ለዚህ መንፈሳዊ ወር ለምዕመናን ሁሉ የእንኳን አደረሳችሁ መልእክታችንን እናስቀድማለን። በእነዚህ መንፈሳዊ በዓላት በየአካባቢው የጉስቁልና የመፈናቀልና የመከራ ቀንበር ተጭኖባቸው የጦርነት ናዳ ወርዶባቸው በችግር ውስጥ የሚገኙ ኢትዮጵያውያንም ወደ መልካም ኑሯቸው፣ ወደ ሰላማዊ ሕይወታቸው፣ ወደ ቀደመ ደስታቸው ይመለሱ ዘንድም እንመኛለን። እስላም ክርስቲያኑን ገጠመ ጦማቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው አምላክ ይሄን አይቶ ምነው በረዳቸው። ተዋዶ መኖር እንደ አንዋርና ራጉኤልም ተጎራብቶ መዝለቅ የቻሉበትን ኢትዮጵያውያንን ማዋጋት፣ ማጣላትና አንዱን በአንዱ ላይ ማዝመት፣ እርስ በርስም ወደ ጎንም እንዲታኮሱ ማድረግ የዘመናችን ገዢዎች የሚፈጽሙት ያለ ርኅራኄም የሚያደርጉት ተግባር ሆኗል። የአገሪቱን የታሪክና የአገር ምስረታ ምሰሶ የሆኑትን ሁለቱን አብርሃማዊ እምነቶች ለብልጽግና አይሆንም ብሎ በፓርቲ ሰነዱ ላይ የሚጽፍ ገዢ ፓርቲ በእርግጥም እስልምናና ክርስትናን ለመከፋፈል እርስ በርስም ለማጣላት ደጋግሞ ቢጥር ከዚህ አገዛዝ የማይጠበቅ ሊሆን ይችላል። እነዚህን የሃይማኖት ተቋማት መከፋፈል፣ ማጋጨት፣ ምዕመኑ በአባቶቹና በሃይማኖት ተቋማቱ ላይ ተስፋ እንዲቆርጥ ማድረግ፣ አባቶቹን እንዲንቃቸው ለማድረግ መትጋት አገዛዙ ለስልጣን ይጠቅመኛል ብሎ ያደረገውና እያደረገው ያለው ተግባሩ ነው። ከአረብ መንግስታት ድሮን ለማግኘት ብሎ ያደረገው አስደናቂ ተግባርም አለ። በጎንደር ከተማ የሃይማኖት ግጭት ተነስቷል በሚል በ2013 የበጋ ወራት ወደ ኤምሬትስ ስለተጓዘው የብልጽግና ልዑክ የምንነግራችሁ ጉዳይ አለን። በ2015 የኦርቶዶክስ ቤተክርስቲያን አባቶችን ለማጥቃት ጥቅም ላይ የዋለውን አድራጎትም እናስታውሳችኋለን። ከዚያ በፊት ግን የሀገሪቱ ጠቅላይ ሚኒስትር ንግግር ይቅደም። ሰሞኑን ባደረጉት ንግግራቸው በእነዚህ ሁለት ጾሞች ወቅት ፈጣሪ ለሳቸው ብሎ ስላደረገው ነገር መመስገን እንዳለበት ሲመክሩ ተደምጠዋል። ጀምረን እንድንጨርስ ተናግረን እንድንፈጽም የረዳንን አምላካችንን በዚህ በረመዳንና በጾም ወቅት አብዝታችሁ እንድታመሰግኑልን እናንተን መለመን እፈልጋለሁ። የህዝብን በጎ ተግባራትና ሃይማኖታዊ አጋጣሚዎች ለሳቸው የገጽታ መገንቢያና የጥፋት አጀንዳ ማስፈጸሚያ ለማድረግ ደጋግመው የተጉት ጠቅላይ ሚኒስትሩ ተናግሬ እንድፈጽም ጀምሬ እንድጨርስ ያደረገኝን ፈጣሪን በሮመዳንና በሁዳዴ ጾም ወቅት አመስግኑት ብለዋል። በእርግጥ የራሳቸው ደጋፊዎች ራሱ ሽምቅቅ የሚሉበት አንዱ ጉዳይ ተናግረው የሚፈጽሙ ሳይሆኑ ቃል አባይ ናቸው የሚል ቢሆንም እሳቸው ግን ተናግሬ የሚፈጽም ነኝና ይህንን ያደረገውን ፈጣሪ ሙስሊሞችም ኦርቶዶክሶችም በዚህ በጾም ወቅት ቃሌን እንድተገብር ያደረገኝን አምላክን አመስግኑ ብለው ትእዛዝ ሰጥተዋል። በዝግ መድረኮች ላይ የተናገሩት ጽፈው ባሰራጩት ሰነድ ላይ የተረኩት ግን እነዚህ ሁለት ሃይማኖቶች ኋላ ቀርና ለብልጽግና የማይመቹ መሆናቸውን የሚያትት ነው። ለአብነት ይህ በምስሉ ላይ የሚታየውና በ2012 ዓ.ም ራሳቸው ጽፈው ካድሬዎቻቸውን ያሰለጠኑበት የፖለቲካ ብልጽግናን የማረጋገጥ ትልምና ፈተናዎች የሚል ሰነድ ኦርቶዶክስና እስልምናን ድሃ መሆን መንግስተ ሰማያትን ያስወርሳል ብለው የሚያምኑ ራስን ከሀብት ማራቅ በፈጣሪ ዘንድ ጽድቅ ያስገኛል ብለው የሚሰብኩ ናቸው ይልና ይህም ለብልጽግና ፈታኝ ነው ብሎ ይደመድማል። እንዲህ ያለው አካሄድ ግን ተጽፎ ብቻ አይቆምም። ነባሩ አስተሳሰብና ትርክት መጥፋት አለበት በሚል የሚካሄደው መንግስታዊ ዘመቻ መጅሊሱንም ሲኖዶሱንም በመከፋፈል በማዳከም በማዋረድና በማራከስ እንዲቀጥል ይሁነኝ ተብሎ ተሰርቶበታል። እርስ በርስ ማፋጀት አገርን ለማፍረስ ያገለግላል ተብሎም ይታመናል። ኢትዮጵያ ውስጥ አሁን ያለውን በጋራ የመኖር እና ኢትዮጵያን የማጽናት ፍላጎት ለማፍረስ የተመረጡ አካባቢዎች አሉ። አንደኛው ኦሮሞና አማራን በተቻለው አጋጣሚ ማፋጀት ነው።
ሁለተኛው አማራን ራሱ እርስ በርስ ማፋጀት ነው። ሶስተኛው ኦሮሞን ራሱ እርስ በርስ ማፋጀት ነው። አራተኛው አፋርና ሶማሌን ማፋጀት ነው። አምስተኛው ሲዳማና ወላይታን ማፋጀት ነው። ስድስተኛ ቤኒሻንጉልን ከኦሮሚያም ከአማራም ጋር እንዲሁ ማፋጀት ነው። ከዛም ሲያልፍ ሙስሊም ክርስቲያንን ማፋጀት ነው። የሙስሊም ክርስቲያን በማይሳካበት ወቅት ሙስሊም እርስ በርሱ ክርስቲያን እርስ በርሱ ደግሞ እንዲፋጅ ማድረግ ነው። ማፋጀት የሚል ቃል ደጋግመው መናገር የሚወዱት ይህንንም ሲያደርጉ ደስ የሚላቸው ብቻ አይደለም፣ በተግባርም ሲያደርጉት በተደጋጋሚ አሳይተዋል። እነዚህን የተጠቀሱትን ነገሮች ሁሉም አድርገዋቸዋል። በዚህ ንግግራቸው ውስጥ ትግራይን ከሌላው ጋር ማጣላት የሚለውን ገለጻ ያልተጠቀሙት ይህንን ስራዬን በተሳካ ሁኔታ አሳክቸዋለሁ ብለው ሊሆን ይችላል። አንድን ህዝብ እርስ በርሱም ከሌላም ጋር፣ አንድን አማኝ እርስ በርሱም ከሌላም ጋር ማጋጨትና ማፋጀት ከብልጽግና ውጭ ያደረገው ሌላ አካል እስካሁን አልታየም። በጽሁፍ ሰነድ አዘጋጅቶ በቴሌቪዥን ዶክመንተሪ ሰርቶ በነ ቴዎድሮስ ተሾመ ፊልም አስቀርጾ በህዝቦች መካከል ጠቅላይ ሚኒስትሩ ማፋጀት ያሉትን ነገር የፈጸመ ሌላ አካል ማግኘት አይቻልም። የዕለቱ አጀንዳችን መንፈሳዊውን ወር መነሻ ያደረገ ስለሆነ ትኩረታችንን እሱ ላይ እናድርግ። ሙስሊምና ክርስቲያንን ማፋጀት፣ ይህ ካልተሳካም ክርስቲያን እርስ በርሱ ሙስሊምም እርስ በርሱ እንዲፋጅ ማድረግ ያሉበትንም ነጥብ ነጥለን እንመልከት። ሙስሊም ክርስቲያንን ማፋጀት ነው። የሙስሊም ክርስቲያን በማይሳካበት ወቅት ሙስሊም እርስ በርሱ ክርስቲያን እርስ በርሱ ደግሞ እንዲፋጅ ማድረግ ነው። እነዚህን ሁለት የአገር ምሰሶች ለማፋጀት የሰራና እየሰራ ያለ ታዲያ ማን ነው ብለን የምንጠይቅ፣ ከአራተኛው ክፍለ ዘመን ጀምሮ ወደ ኢትዮጵያ ገብቷል የሚባልለት ኦርቶዶክስ ክርስትናና ከስድስተኛው ክፍለ ዘመን ጀምሮ በኢትዮጵያ ውስጥ መሰበክ ጀመረ የሚባልለት እስልምና ጎን ለጎን እያደጉ እየሰፉና እየተስፋፉ ሲመጡ አንዱ ለሌላው አደጋም ስጋትም ሆኖ የተመዘገበበት ታሪክ አልተነበበም። የእስልምና እምነት በኢትዮጵያ እንዲሰበክም ሆነ እንዲስፋፋ የመጀመሪያውን እገዛና ትብብር ያደረጉት በወቅቱ የነበሩት የኦርቶዶክስ መሪዎች እንደሆኑ ራሳቸው የእስልምና ሃይማኖት አባቶች ዛሬ የሚናገሩት ነገር ነው። የመጀመሪያው የእስልምና ሂጅራ የተካሄደውም በኢትዮጵያ ነው የሚባለው በዚሁ ምክንያት ነው። በዚህ ሁሉ ጉዞ ውስጥ የሙስሊም ምዕመን ከኦርቶዶክሳቸው ጋር በሰላምና በፍቅር በትብብርና በአንድነት ብቻ ሳይሆን እየተዋለደ እየተነጋገደና እየተጋገዘ የመጣ ነው። በሁለቱ እምነቶች መካከል ያለው ግንኙነት መቻቻል በሚለው ቃል የሚገለጽ ብቻ አይመስልም። መዋደድና መከባበር፣ መዋለድና መተባበር ያለበት የሚለው የተሻለ የሚገልጸው ይሆናል። ኦርቶዶክስ ሃይማኖት የመንግስት እምነት ተደርጎ በሚሰበክበት ንጉሳዊ ስርዓት እንኳን የኦርቶዶክስ ምዕመናን የመንግስት ሃይማኖት የተደረገውን እምነታቸውን ተገን አድርገው በሙስሊም ወንድም እህቶቻቸው ላይ ማህበራዊ ጭቆናና ጫና ያሳደሩበት አጋጣሚ ስለመኖሩ ቢያንስ ለዚህ ዝግጅት ስንሰናዳ ያገኘነው የሰነድ ማስረጃ የለም። ይልቁንም በ1966 አብዮት ሙስሊሞች መንግስታዊ ጭቆና ይቁምልን ብለው አገር አንቀጥቅጥ ሰልፍ ሲያካሂዱ የኦርቶዶክስ ሃይማኖት ተከታዮች የሰልፉ ተሳታፊና አስተባባሪ እንደነበሩ ታሪክ ዘግቦታል። ያን ለመብት ሲባል የተካሄደውን ሰልፍ ኦርቶዶክሶችን ማግዘው ከመሰለፋቸው በተጨማሪ የሰልፉ አስተባባሪ ከነበሩት ሰዎች መካከልም በዛ ያሉት ሙስሊም ያልነበሩ ሰዎች መሆናቸውን ተጽፏል። በሚያዝያ ወር 1966 በተካሄደው አዲስ አበባን ያንቀጠቀጠ የሙስሊሞች ተቃውሞ ብቻ ሳይሆን ከ2004 ዓ.ም ጀምሮ ይካሄድ በነበረው የድምጻችን ይሰማ ንቅናቄ ወቅትም ሙስሊሞች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃትና ዘመቻ አላካሄዱም። በሁለቱም ዘመናት መንግስት ላይ አተኮሩ እንጂ በወገናቸው ላይ ያነጣጠረ ቁጣም አላሳዩ። ይልቁንም ቤተክርስቲያን ሲሰራ ገንዘብም ጉልበትም የሚያዋጣ ሙስሊም፣ መስጂድ ሲታነጽ የሚተባበር ክርስቲያን የኢትዮጵያ መለያ ናቸው። ታዲያ አሁን ጠቅላይ ሚኒስትር አብይ ማንም ደፍሮት ተናግሮት የማያውቀውን እሳቸው ግን ተናግረውም በተግባር የፈጸሙትን ሙስሊምና ኦርቶዶክስን በጎንዮሽ አልያም ራሳቸውን እርስ በርስ ማፋጀት የሚል ቃል ማንሳት ለምን አስፈለጋቸው የሚለውን እንፈትሽ። ከ1500 ዓመታት በላይ አብረው የኖሩትን ሙስሊሞችና ኦርቶዶክሶችን አልያም ራሳቸውን እርስ በርስ ስልጣኔና ዘመናዊነት ጫፍ በደረሰበት በዚህ ወቅት ሊያጋጫቸው የሚታትረው አካል ማን ነው ብለን የምንጠይቅ። ለዚህ አጭሩ መልስ ግጭትና ጦርነት የስልጣን ማስቀጠያ ምንጭ ናቸው፣ ኦርቶዶክስና እስልምና የብልጽግና ጸር ናቸው ብሎ የሚያምነው አገዛዙ ነው የሚል ነው። ለዚህም ማኝ ፍለጋ ወደ ሰኔ 8 2011 እንመለስ። በዚያን ዕለት በደሴ ከተማ አይጠየፍ አዳራሽ ለተገኙት ጠቅላይ ሚኒስትር አብይ በእርስዎ የስልጣን ዘመን በእስልምናና ኦርቶዶክስ ሃይማኖት ምዕመናን በኩል ያልተለመደ ጥርጣሬና ጥፋት እንዲታይ እየተደረገ ነው፣ ስለምን እርምጃ አይወስዱም የሚል ጥያቄ ቀረበላቸው። እሳቸው ለዚህ የሰጡት ምላሽ ፈጣንና ሁሌም እንደሚያደርጉት ግጭት ቀስቃሽ ነበር። ሙስሊምና ኦርቶዶክስ መጣላት የጀመረው በእኔ ዘመን አይደለም። ኦርቶዶክሶች ሙስሊሞችን መግደልና ማሳደድ የጀመሩት ገና ከቦሩ ሜዳ ዘመን ጀምሮ ነው በማለት ሁለቱ አማኞች ለመገዳደል የሚያስችል በቂ የቂም ቁርሾ እንዳላቸው ተናገሩ። አባቴ የቦሩ ሜዳ ታሪክ የሚገልጠው እሱን አይደለም። ኢትዮጵያ ውስጥ
ኢትዮጵያ ውስጥ ሰዎች በእምነታቸው፣ በብሔራቸው፣ በአስተሳሰባቸው ሲጨቆኑ፣ ሲገረፉ፣ ሲሰደዱ ነበር። አዲስ ታሪክ አይደለም። እኔ ደግሞ ጅማ ስለሆንኩ ብዙ የቦሩ ሜዳ ሰዎች ተሰደው ተመተው እኛ ጋር ስለኖሩ አውቀዋለሁ ታሪክ። በቦሩ ሜዳ ዘመን ማለትም በ1870ዎቹ የተገፉና የተሰደዱ ሰዎች ከኔ ጋር ጅማ አብረው ኖረዋል የሚለው የተለመደው የቅጥፈት ንግግር ሲታከልበት ይህ ነገር ብቻውን ለተንኮል እንደተነገረ መገመት ይቻላል። ከ140 ዓመታት በፊት የተሰደዱ ሰዎች ከኔ ጋር ጅማ አብረው ኖረዋል እንደማለት ያለ ጥንቅቅ ያለ ውሸት የለም። በሃይማኖት ምክንያት መገደል እንዲቆም ይደረግልን የሚልን ጥያቄ እንዲህ ባለ ግጭት አዋላጅ መንገድ የሚመልሱት አንድ የአገር መሪ ናቸው ቢባል አገሩን ምን ያህል ቢጠሉት ነው? ህዝቡንስ ምን ያህል ቢጸየፉት ነው ያስብላል። ዓላማው ግን ኢትዮጵያን ለማፍረስ ምዕመናንም እርስ በርስ ማፋጀት እንደሚገባ ያነሱት ሀሳብ ላይ ያለ ነው። ብዙ ኃላፊነቶች ያሉበት አስልቶ መናገር የሚጠበቅበት መሪ የሁለቱ እምነት ተከታዮች አብሮነትና ለአገር ግንባታ ያበረከቱትን ተጨባጭ ሀቅ በማቅረብ ይህ ግጭት ሁለቱንም እምነቶችና አማኞች የማይወክልና የማይመለከት በሁለቱም ሊወገዝ የሚገባው መሆኑን ከመናገር ይልቅ ጠቅላይ ሚኒስትሩ የመረጡት ግን ቁስልን መቀስቀስና ተጨማሪ እልቂትን ማዋለድ ነው። እንዲህ ባለ መልኩ የታሪክ እውነቶችን እያጣቀሱ ሃይማኖታዊ ግጭትን አገራዊ ለማድረግ የሚያደርጉትን ጥረት ገፍተውበትም በድጋሚ አንስተውታል። በታሪካችን የሚታወቅ ነው። ሙስሊም ኪንግደሞች ነበሩ፣ ሃይላንድ ደግሞ ክርስቲያን ኪንግደሞች ነበሩ። የተዋጉበት ጊዜም አለ፣ የተስማሙበት ጊዜም አለ። አንድ እንዲህ ያሉ ንግግሮችን የሰማ የሩቅ ተመልካች መሰል ቂምንና በቀልን እየቀሰቀሰ የሚናገረው የአገር መሪ ነው ቢባል ግራ ግብት ሊለው ጆሮውንም አይኑንም ማመን ሊያቅተው ይችላል። መንግስት እንዲህ ያለ ትንተና ቢሰጥም የኢትዮጵያ ኦርቶዶክስና እስልምና ከሌላው ዓለም መሰል ሃይማኖቶች የሚለየው በውጭ ሀገር ሰባኪዎች የተስፋፋ አለመሆኑ፣ አንዱ ሌላውን በማጥፋት ላይ የሰረጸ አለመሆኑ ብቻ ግን አይደለም። ለመስጂድ ግንባታ የሚተባበር ቄስ ለቤተ ክርስቲያን መስሪያ የሚያዋጣ ኢማም ያለበት ሀገር መሆኑም እንጂ። እንዲህ ያለው ሁነት የአፍሪቃ ጥንታዊ መስጂድ አልነጃሽ ሲገነባ በአንዋር መስጂድ አጠገብ የራጉኤል ቤተ ክርስቲያን ሲቆም ትብብርና ህብረት እንጂ ግጭትና ሁከት አልታየም። ዘንድሮ ግን ከተሳካ ሙስሊምና ክርስቲያን፣ ይህ ካልሆነ ደግሞ ክርስቲያንን እርስ በርሱ ሙስሊምንም እርስ በርሱ ማጋጨት 4 ኪሎን ያጸናል ብሎ ከልቡ የሚያምን ኃይል ቤተ መንግስቱን ተቆጣጥሯል። እስካሁን የማይካደው ነገር እነዚህ ሁለት የአገር ካስማዎች እንዲዳከሙ የተደከመው ስራ የተሳካ መሆኑ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በውስጡ ተከፋፍሎ አንዱ አውጋዥ ሌላው ተወጋዥ ሆኗል። በዚህም ለአገር ምስረታ ግንባታ ያበረከተች ሁሉ ተጥቶ ጳጳሳቷ የሚሳደዱ፣ ምዕመኖቿ የሚገደሉ፣ ገዳማቷ የሚወድሙ፣ አባቶቿ የሚረሸኑ ሆነዋል። በመጅሊሱም ውስጥ ከዚህ ብዙም ያልተለየ መንግስታዊ እጅ እያመሰ እንደሆነ ሲዘገብ መክረሙ አይዘነጋም። በእርግጥ የኢትዮጵያውያን መገለጫ አልፋና ኦሜጋው ያለ ብሔር ልዩነት እንዲሁም ሃይማኖታዊ ገደብ መዋደድና መዋለድ ብቻ ነው። የአገሩ ህዝብ መገለጫ ይሄ ቢሆንም ዘመን አመጣሹ መንግስት ግን ይህ የተመቸው አይደለም። ከዚያ ይልቅ ታሪካዊ ቁርሾችን እየፈለገ ማህበራዊ መጠራጠሩን ለማስፋት አበክሮ እየሰራ ነው። መስጂድና ቤተ ክርስቲያን ገና ይቃጠላል ብሎ ቃል እንደገባው ሁሉ አሁን መስጂዶችና ገዳማት እየተቃጠሉ ነው። ሁለቱ ሃይማኖቶች የቆየ አለመግባባትና የመሳደድ ታሪክ አላቸው ብሎ ይቀሰቅሳል። ይህ አልሳካ ሲለው ደግሞ ሲኖዶሱን እርስ በርሱ እንዲተራመስና እንዲከፋፈል መጅሊሱም እንዲሁ እንዲሆን ይሰራል። ከዚህ ጎን ለጎን ደግሞ ምዕመኑ በአባቶቹ ላይ እምነት እንዳይኖረው፣ እንዲንቃቸው፣ እንዳያከብራቸውና እንዳይከራከርላቸው ያደርጋል። በሟችና ገዳይ መካከል ገላጋይ ሆኖ መገኘት የሚጠበቅባቸውን አባቶች ጦረኛ አድርጎ ግንባር ይወስዳቸዋል። ቤተ መንግስት ጠርቶ እናንተ ለስጋችሁ እንጂ ለነፍሳችሁ ያላደራችሁ ዘረኞች ተቋማችሁም ሌባ ነው ይላችኋል። ለጸብ መግለጫ የምታወጡ ለሰላም እጅ የማትሰጡ ብሎም ይዘልፋችኋል። ይህ እስልምናና ኦርቶዶክስን ለማራከስ አባቶችንም ለማስናቅ ምዕመኑም ከእምነቱን ለማራቅ የተነደፈ የረቀቀ ስልት ነው። እዚህ ጋር በ2015 የካቲት ላይ የተፈጸመውን እናስታውስ። ያኔ እሳቸው በፈጠሩት ባስተባበሩትና በመሩት ግጭት በኦርቶዶክስ አባቶች መካከል የሲኖዶስ መከፋፈል ተፈጠረ። ከዚያ ቀደም ባለው ጊዜ ባካሄዱት ጦርነት ቆብ ያጠለቁ ጦረኛ ጳጳሳትንና ቄሶችን ይዘው ክርስቲያኖች እንዳልቁ ያደረጉበትን የትግራይን ጦርነት አከናውነው የቤተ ክርስቲያኗ ወላጅ የሆኑት አክሱማውያን እንዲወጡ አድርገዋል። ይህ ቤተ ክርስቲያኗን እንደ ጠላት ለሚመለከቱት እንድትበታተን አበክረው በረቀቀ መንገድ ለሰሩት ጠቅላይ ሚኒስትሩ እልል የሚያስብል ተግባር ሆነ። በመቀጠልም የቀረውን ሲኖዶስ እንደገና መከፋፈል አስፈለጋቸውና ኦርቶዶክስ ቤተ ክርስቲያን ውስጥ በራሴ ቋንቋ ላስተምርና ልስበክ የሚል አለ። ይህንን ጥያቄ ዝም ብያ ላይም አሉ። በአማራ ክልል በአማርኛ ሰው የሚገለገለው በራሱ ቋንቋ፣ ደቡብና ኦሮሚያ ሲሆን እንደዛ አይደለም የሚል ጥያቄ ይነሳል። ይሄን መንግስት በማዳፈን ማለፍ አይችልም።
በእርግጥ አላዳፈኑትም። ቤተ ክርስቲያናችን በመንግስት ሴራና ስራ አትከፋፈልም ያሉ ምዕመናን በየቤተ ክርስቲያኑ አጥቢያ እንዲገደሉ ከሪፐብሊካን ጋርድ እስከ ሚሊሻ አሰማርተዋል። አያሌ ጭፍጨፋ እንዲፈጸም ሲኖዶሱም ቀውስ ውስጥ እንዲገባ ካደረጉ በኋላ ደግሞ ጳጳሳቱን ቤተ መንግስት ጠርተው አስታራቂ መስለው ተከሰቱ። እናንተ ለጸብ መግለጫ የምታወጡ ተጣልታችሁ መንግስትን አስታርቀን የምትሉ ለነፍሳችሁ ሳይሆን ለስጋችሁ ያደራችሁ ብለውም ተናገሯቸው። ስንት መግለጫ ስታወጡ፣ ስትከራከሩ፣ ስትሰበሰቡ፣ ስትመካከሩ ለምን ለጸብ ትጣሉና ጸባችሁን ቤተ መንግስት ታመጣላችሁ? እኛ የተጣላን አባቶች ጋር ሄደን እንታረቅ በምንልበት ዘመን እናንተ ደግሞ የተጨቃጨቃችሁ የወንጀሎቹ ሁሉ ባለቤት ታደርጋላችሁ። በማናውቀው እንዴት እንደጀመራችሁት ለምን ለተቀያየማችሁ ሳናቅ ብዙ ጣጣ ስላለብን እናንተ እኛን ማገዝ ነበረባችሁ። ግን ይኸው እንደምታዩት በእናንተ ብቻ ሳይሆን በሁሉም ሃይማኖቶች እየገባን መሸምገል ማነጋገር ግድ ሆኗል። ተመልከቱ፣ ማን ነው ከእናንተ ውስጥ በቃኝ ገዳም ልግባ ብሎ የተጣላ ያለው? ሲሆን ጳጳሳት መጨቃጨቅ ያለባቸው በቃኝ ገዳም ልግባ ነው። በአሁን ዘመን እኮ ገዳም ልግባ የሚል ጸብ የለም። ገንዘብ ነው፣ ስልጣን ነው። ይህ ዘለፋ ዝም ብሎ የመጣ አልነበረም። ምዕመኑ በአባቶቹ ላይ እምነት እንዳይኖረው ከኔ አባቶች ይሄ መንግስት ይሻላል ብሎ እንዳምን የሚያደርግ እጅግም የረቀቀ የተንኮል ተግባር ነበር። ተመልከቱ፣ የኦርቶዶክስ አባቶች እንዲህ ያሉ ጸበኞች፣ እንዲህም ያሉ በገንዘብና በስልጣን የሚጣሉ ሞራል ቢስ ናቸው የሚል መልእክት የማስተላለፍ ድብቅ ዓላማ የነበረው ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ክፍፍል እንዲፈጠር ካደረጉ በኋላ በማላውቀው እኔን ከሰሳችሁኝ አሉ። ቀጠሉናም እናንተ ማስታረቅ ሲገባችሁ እኔ እናንተን እያስታረቅሁ ነው አሉ። በኦርቶዶክስ አባቶች መካከል ብቻ ሳይሆን በሌሎችም የሃይማኖት አባቶች ውስጥ እየገባሁን ማሸማግልም ነኝ ሲሉ ተናገሩ። በእርግጥ ሳይጠሩ ዘለው የሚገቡ ብቻ ሳይሆን ጸብ ፈጥረው ሸምጋይ መስለው የሚገቡበት የሃይማኖት ተቋም ብዙ ነው። አብይ ገብተው ያልበጠበጡትና ያልበታተኑት የእምነት ተቋም የለም። እሳቸው በበላይነት እመራዋለሁ የሚሉት የወንጌላውያን አማኞች ቤተ ክርስቲያን እንኳን ከዚህ ጥቃት አላመለጠም። ጸሎትና ራእይ ከቤተ መንግስት የሚሰጣቸውን ፓስተሮች ለማሰማራት በሚያስችላቸው መንገድ ሰርተውታል። ሙስሊሞችን አስታራቂ መስለው ገብተው የራሳቸውን ሰዎች ሾመው ወጥተዋል። ግን እርሶ እኔን ይወዱኛል? የእርሶ ልጅ መሆኔን ያምናሉ? የእርሶ እኔ አይደለም መላው ህዝበ ሙስሊሙ ይወዱታል። ሼህ ኢብራሂም እኔን ይወዱኛል? እንደ ልጃቸው ያዩኛል? አያዩኝም? ጥያቄ ነው። ይሄ በግልጽ የታወቀ ነው። በአዋጅ አሁን መስማት ፈልጋለሁ። እንዲህ ያሉ ድርጊቶች በመንግስት ሚዲያ ተቀርጸው ለህዝብ እንዲተላለፉ የሚደረገው እንዲህም ያለ አስጨናቂ ጥያቄ እያቀረቡ ድራማ የሚሰራው ያለ ምክንያት አይደለም። ህዝብ ሆይ እኔ እነዚህ የሃይማኖት አባቶች በስልጣን ሲጣሉ የማስታርቅ ከነሱ በሞራልና በስነ ምግባር እጅግ የላቀ ሆነኝና እነዚህን አትመን የሚሉህንም አትስማቸው የሚል መልእክት ለማስተላለፍና ለማስናቅ ነው። በዚህ መድረክ ላይ ሼክ ኢብራሂም አብይን አዎ አልወድህም፣ አገር እየበጠበጥክ እኛንም እያስቸገርክ ነው ብለው ቢናገሩ ኖሮ ዛሬ በህይወት እንደማይቆዩ ንግግራቸውም ተቀርጾ በቴሌቪዥን እንደማይተላለፍ የታወቀ ነገር ነው። ለዚህም ማሳያ የሚሆን በ2015 ዓ.ም በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እሳቸው የፈጠሩትን ቀውስ ተከትሎ ጠንካራ ተቃውሞ ያነሱባቸውን ጳጳሳት ላይ ያነሱትን ሰይፍ ጳጳሳቱንም እንዴት እንደበታተኗቸው ሲኖዶሱንም እንዴት አድርገው እንዳዳከሙት እናስታውስ። በዚያ የጥቁር መልበስ ሰሞን የጠቅላይ ሚኒስትሩን የጥፋት አድራጎት የተቃወሙ ጳጳሳት እሳቸውን ክፉኛ ካስወገዟቸው በኋላ የበቀል ሰይፎች ተመዘውባቸዋል። አንዱን ወደ ኢትዮጵያ እንዳይገቡ ከኤርፖርት በመመለስ ከፊሎቹን ወደ አገር እንዳይመጡ በመክሰስ ሌሎቹን በፕሮፓጋንዳ ሰራተኞቻቸው በኩል በማራከስ ዛሬ ሲኖዶሱ ጥርስም ጥፍርም የሌለው ደመላሽ ገብረ ሚካኤል የሚያዙት ሲሳይቶላ አጀንዳ የሚሰጡት አድርገውታል። ሁለቱን ታላላቅ ሃይማኖቶች እርስ በርስም የጎንዮሽን ማፋጀት የሚለውን ፖሊሲ ዓለም አቀፍ ለማድረግ የሞከሩበትን አጋጣሚ ለማስታወስ ደግሞ ወደ 2013 እንመለስ። በዚያ ሰሞን የብልጽግናው አገዛዝ በትግራይ ክልል ሻዕቢያን ይዞ ገዳማትንና መስጂዶችን የሚያወድምበትን ጦርነት ያካሄድ ነበር። ይህንን ጦርነቱን በመጀመሪያዎቹ ሳምንታት ከአረብ ኤሚሬትስ ባገኘው ድሮን አካሄደ። ሆኖም ሰብአዊ ቀውሱን ያስተዋሉት አሜሪካኖች ለብልጽግና ድሮን እንዳይሰጥ ኤሚሬትስን አሳመኑ። ከዚያ በኋላ አገዛዙ አንድ ዘዴ መቀየስ ነበረበት። እሱም ጎንደር ከተማ ላይ የሃይማኖት ግጭት እንዲነሳ ማድረግ ነበር። ያንን ሙከራ ባከናወነ በሳምንቱ ነበር የተባበሩት አረብ ኤሚሬቶችን የኢትዮጵያ ሙስሊሞች ከኦርቶዶክሶች የሚደርስባቸውን ጥቃት ለመከላከል ድሮን ያስፈልገኛልና ድሮን ይሰጠኝ የሚል ጥያቄ አቅርቦ አሜሪካ ያስከለከለችውን መሳሪያ ለማግኘት በድጋሚ የሞከረው። የኦርቶዶክስንና እስልምና ሃይማኖቶችን እንዲህ ላሉ ጠንቀኛ ተግባራት ለመጠቀም አድብቶና ተግቶ የሚሰራው አገዛዝ ነው እንግዲህ እየበጠበጠ ገላጋይ የሚመስለው። እንዲያም ሆኖ በደም ስልጣን ላይ ከቀጠለው መንግስት በላይ ለረዥም ጊዜ የካበተ ልምድና ተቋማዊ ተሞክሮ ያላቸው እነዚህ ተቋማት ችግርን ለመፍታት የሚያስችል ብልሃት ይኖራቸዋል ተብሎ ይታመናልና
ዛሬም አገር በማዳን ሂደት ውስጥ ትልቁን ሚና እንዲወጡ የሚጠብቁ ጥቂቶች አይደሉም። ለዚህ ሁሉ ተጋላጭነት የዳረገን ምክንያት ምንድን ነው? ከዚህ መንግስት ጋር የነበረን ግንኙነትስ የተቀደሰ ነበር ወይ? የጥፋትና የክፋት ተግባሮቹ አጋር የሆኑ አባቶችና ምዕመናንስ አልነበሩንም ወይ? ይህንን በተመለከተ የሄድንበት መንገድስ ልክ ነበር ወይ ብሎ ወደ ውስጥ በመመልከትና ራስን በመገምገም የአገዛዙን ሴራዎች ቀድሞ ማክሸፍ ይበጃል የሚለውም ብዙዎችን የሚያስማማ ሐሳብ ይመስላል። የሁዳዴና የሮመዳን ወቅት የሆነው ይህ ወር የምትወዱትን ሁሉ የምታደርጉበት፣ የምትመኙትን ሁሉ የምታሳኩበት፣ ጸሎታችሁም የሚሰማበት ይሆን ዘንድ በመመኘት በዚሁ እንሰናበታለን። እስላም ክርስቲያኑን ባንዱ ነው ጦማቸው፣ እስላም ክርስቲያኑን ገጠመ ጦማቸው፣ ወደ አምላክ ለመሄድ ቀጠሮ እንዳላቸው